በህይወታችሁ ውስጥ እግዚአብሔር በሚሰጣችሁ ነገር ውስጥ የመጀመሪያ ነገር አእምሮአችሁን በኃይል እንዲባርክ ጸልዩ። ሁለተኛ ትጋትን በኃይል ጨምሩበት። ሰለሞን አባቱ ዳዊት ነገስታት ጋር ሲዋጋ ተዋጋቸው በኋላ ምርኮ ይሰበስባል። ያገኘውን ከብት ይወስዳል፣ ያገኘውን ወርቅ ይወስዳል። ልጁ ሰለሞን 40 ዓመት ሙሉ ተዋግቶ አያውቅም። ትልልቅ ቤተ መቅደሶችን ገነባ። ሰዎች ቱሪስት ሆነው ወርቅ ይዘው መምጣት ጀመሩ። ይሄ ሰውዬ ምን አይነት ጥበብ ነው ያለው እያሉ በፊት ተዋግቶ የሚሰጥ ወርቅ ቱሪስት ሆነው ይዘው መምጣት ጀመሩ። የደቡቧን ግስት ወርቅ ይዛለት መጣች ይላል መጽሐፍ ቅዱስ። ያስመጣት ተዋክቷት አይደለም፣ ያስመጣት በአእምሮ ነው፣ በጥበብ አስመጣት። ስራችሁ ነገስታትም ደካማም ሰዎች ፊት ያቆማቸዋል። ትልቁ ነገር ስራችሁን የምትሰሩበት አእምሮና ስራችሁን የምትሰሩበት ትጋት ነው ወሳኙ። እግዚአብሔር ኔትወርክ ሲሰጣችሁ፣ እግዚአብሔር ኤቭሪቲንግ ሲሰጣችሁ፣ የመጀመሪያው ነገር ስራውን ከመስራታችሁ በፊት ስለ ስራው ወቁ፣ አእምሮአችሁን ተጠቀሙ። ነግሬያችኋል። አእምሮ የጎደለው ሰው ሰርቲፊኬት ሊኖረው ይችላል። አእምሮ የጎደለው ሰው ማስተርስ ሊኖረው ይችላል፣ ዶክተር ሊሆን ይችላል። አእምሮ ያላቸው ሰዎች፣ ጥበብ ያላቸው ሰዎች ስራ ስጣቸው፣ ምክንያት የላቸውም። ከሰጣቸው በኋላ ውጤት ነው የሚሰጡ። ምንም አይነት ምክንያት አእምሯቸው ውስጥ የለም። ሁሉ ጊዜ ምክንያት የሚያቀርቡ ሰዎች ሰነፎች ናቸው። እጅግ በጣም ሰነፎችና አእምሮ የጎደላቸው ሰዎች ናቸው። ሁሉ ጊዜ ምክንያት አላቸው። ሰነፍ ሰው እንደዛ ነው። በመንገድ አንበሳ አለ ብሎ ይተኛል። እጃችሁ ላይ የሆነ ነገር ካለ እግዚአብሔር አእምሯችሁን እንዲባርከው ነገሩት። አእምሯችሁን እንዲባርከው ነገሩት። May God bless your mind. ገንዘብን በሁለት አይነት መንገድ ማግኘት ይቻላል። ታግላችሁ ማግኘት ትችላላችሁ። በጥበብ ደግሞ ከነሱ መቀበል ትችላላችሁ። ስለዚህ እንዲሆንላችሁ ጸልያለሁ። I pray that it may happen for you. አእምሯችሁ በጥበብ እንዲባረክ ጸልያለሁ። አእምሯችሁ በጥበብ እንዲባረክ ጸልያለሁ።